ዋው ማሻአላ ተባረከ ረህማን። መጨረሻው በጣም አያምርም? ደስ ይላል ማለት ነው። ላይክ ሰብስክራይብ ሼር ማድረጋችሁን እንዳይረሳ። ዋው 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 ዋው! እንዲህ ይሄን የመሰለ ወጥና እንጀራ አቅርቤላችሁማ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አይታችሁ ላይክ ሰብስክራይብ ሼር ማድረጋችሁን አይረሳም። ቤተሰብ አይደለም አይረሳም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም 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 ውድ የቻናሌ ቤተሰቦች እንዴት አላችሁልኝ? እንዴት ናችሁ? እንዴት ሰነበታችሁልኝ? ዛሬ ይዤላችሁ ቆንጆ ያስመስላል። ዛሬ የሚገርማችሁ ነገር ሰዎች ያበሻ ወጥ አማራኝ ስሙ ደግሞ በዚህ ምንድን ነው የሚባለው? በአረቢ ስሙ ዝግ ይሉታል። ቀይ ወጡ ዝግ ይሉታል። ያኔ በበርበሬ ስለሚሰራ ዝግ ይሉታል ማለት ነው። እንጀራ እናመጣለን አንቺ ወጥ ስሪ ብለው እኔ ወጥ ልሰራ ነው ማለት ነው። ተከታተሉኝ ውዶችዬ። በበርበሬ ስጋ ልሰራ ነው። እንዲህ አረቦች ለኬ የእኛን ምግብ ለምዶታል ማለት ነው። ወጥ እኛ ምግብ ማንም አይወደው አለ እና ቤተሰብ ምን እላችሁ ፈልጌ ነው፣ ቀይ ወጥ ልሰራ ነው ማለት ነው። እነሱ እንጀራ ሊያመጡ ይህንን ቅመም ዝንጅብል ምንድን መሰለሽ አድርጋችሁ ከሙን ዝንጅብል፣ የነጭ ሽንኩርት ፓውደር እና የዝንጅብል ፓውደር ከሙን በአራት መሸፈን ያለበት ማለት ነው። እስከ መጨረሻው ድረስ ተከታተላችሁ እፈልጋለሁ። ላይክን ሰብስክራይብ ሼር ማድረጋችሁ ተባበሩ፣ አበረታቱኝ። በጣም ወዳችሁ እና አብሬ ሽት አድርገዋለሁ። ሽንኩርቱ ያው እንግዲህ እንደ እኛም እንደ አበሻ ሽንኩርት ብዙም ባይሆን ባለን እንትን እንላለን። ያው ሽንኩርት ሲበዛ አይወዱም አረቦች። ሲታወቅ ሽንኩርት በርካታ አድርገው ሲወጡ አይወዱም ማለት ነው። አልመህም እንደዚህ አድርጌ አቆላልቻለሁ በደንብ በርበሬውን ከቅመሙ ጋራ በደንብ ካሸው በኋላ ነው ማለት ነው ቲማቲም የሚጨምረው። ሳልሳውን ከእንትን ማለት ነው። ሳልሳ ወዳለሁ በነገራችን ላይ ነው። ሳልሳ ሰራ ወጥ ላይ በጣም ወዳለሁ ማለት ነው። ሳልሳ ተካማኝ ይሄ በርበሬውን ብዙም ስለማያቃጥል ያው ወንድ ያደርገዋል፣ ቀይ ያደርገዋል እና ለማንኛውም እንደዚህ አድርጌ አሸዋለሁ ማለት ነው። አያምርም? ለካ አረቦቹም የእኛን ምግብ እንደሚፈልጉት እኮ ዛሬ ገባኝ ማለት ነው። ወዲህ እኮ ነው በየቀኑ የሚገርማችሁ ነገር ማለት ነው። እኛ ስጋ ወጥ አንሰራም እንጀራ ሲመጣልንም ሆነ ምናምን። ግን በቀደምም የጓደኛ አንጥታለች እንጀራ። ብዙም ያኔ እንጀራ ይፈልጋሉ፣ ግን ሽሮውን አንፈልግም ዝግኒ ከሰራችሁ ነው የሚሉት ማለት ነው። ዝግኒ መስራት ከፈለጋችሁ እንጀራ አንጦ ስንላቸው እሻሉ ማለት ነው። እና እኛ እነሱ ላመጡት ምን አገባኝ ብዬ ይሄው እየሰራሁኝ ነው እላችኋለሁ። እንደዛ አድርጌ እሽት አድርጌ በደንብ ነጭ ሽንኩርት ከላይ ነው የሚጨምረው ጣምናው እንትን እንዳይል ማለት ነው። ከስር ከሽንኩርት ጋር አላቁላላም እኔ ከላይ ነው የሚጨምረው። ይሄው ይሄንን ይመስላል ማለት ነው። አንድ ላይ ታሽቶ ተቆላልቶ ስጋዬን አንድ ላይ ሽንኩርቱ ጋራ
ስጎዬ ጋራ በደንብ አሸዋለሁ ማለት ነው ስጋውን። በነገራችን ላይ አያችሁ ስጋው ራሱ በጣም ጽድት ያለ ስጋ ነው ማለት ነው። ምንም እንትን የለውም፣ ጮማ ምናምን ነገር የለውም። ቆንጆ ስጋ ነው። በደንብ አሸዋለሁ። ውሃ ሳልጨምር በደንብ ስጋውን አሸዋለሁ ማለት ነው። በደንብ ስጎ ጋራ በደንብ ነው ማሸው። ጊዜ ቢፈጅም እንግዲህ መታገስ ነው ማለት ነው። ምክንያቱም በርበሬውም እንዲለበልብም አያደርገውም መታሸቱ። አያችሁት? አሁን እንግዲህ የፈላ ውሃ ነው የምጨምረው ማለት ነው። ውሃ ልቻለሁ። የፈላ ውሃ ነው ከላይ የምጨምርበት። ይኸውላችሁ እዚህ ጋር ደግሞ አልጫ ልሰራ ነው በጎመን። ጎመን እሰራለሁ ማለት ነው። እዚህ ጋር ልጅቷ እንጀራ አልበላም ብላ በጎን ሙሉ ህያ እየሰራሁላት ነው። ይሄንን ግን ግማሾቹ እንፈልጋለን ብሏ እንጀራ አምጥተዋል። አሳያችኋለሁ መጨረሻ ላይ ማለት ነው። እነሱ ግን ይሄንን የጤፉን እንጀራ አይደለም ያመጡት፣ ሲጀመር ለኛ ነው ያንን የጤፉን እንጀራ ያመጡት። ለእነሱ ግን እንትኑን ነው ይሄንን ነጭ እንጀራ አለ፣ የነጭ ዱቄቱን እንጀራ ነው እሱ ነው የእነሱ የሚፈልጉት። ለኛ ግን ያንን ጥቁሩን ጤፍ እንጀራ ነው ያመጡት። ጎመን አልጫ እየሰራሁኝ ነው። ዛሬ ጉድ ነው። ጎመን ካሮትና ድንች ለብቻ እዚህ ጋር ሰርቻለሁ ማለት ነው። ከቀይ ወጥ ጋር መቼም አልጫ ግድ ነው ብዬ ነው። እዚህ ጋር ለአንዷ ሳማ ሰርች የሀገራችን ሳማ በዚህ ሙሉ የሚሉት ማለት ነው። ሙሉ የሚሉት በዚህ ሰርቻለሁ። ዋው ማሻአላ ላይክ ሰብስክራይባችሁን እንዳትረሱ። ቢስሚላህ አላ በረከቲላህ። ሲያምር እንጀራ አያችሁት? ወላሂ ሲያምር ግን ዘይነብ ማሻአላ። እርድ ሳጨምሪ ነው እንዲህ ቢጫ የሆነው? እርድ ጨምረሽበት? አንዴ ጨምር። አልጨመርሽም? ያ ሰላም ወላሂ እንጀራው ጉበት ነው። ያናስ ከየት ነው ይዞ መጣው? ዋዲ መሰለኝ። ስጋውን ስጋውን ወጡን ወንጆ ነው። እስቲ ላይ ተሸላ ተባረከራ